ሰላም እንዴት ናችሁ? እንኳን ወደ ተዋህዶ የመጽሐፍ ቅዱስ ጥያቄ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ የመጽሐፍ ቅዱስ ጥያቄዎች የሚቀርቡበት ቻናል ነው። ዛሬው እንደተለመደው 15 የመጽሐፍ ቅዱስ ጥያቄዎችን ይዤ መጥቻለሁኝ። ከ15ቱ ስንት እንደመለሳችሁ በቪዲዮ መጨረሻ በኮሜንት መጻፋችሁ እንዳትረሱ። የእግዚአብሔር ቃል ለሁሉም ሰው እንዲዳረስ ዘንድ ይህንን ቪዲዮ ላይክ እና ሼር በማድረግ ለሁሉም አዳርሱት። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ካላችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ዝግጁ ከሆናችሁ ቀጥታ ወደ ጥያቄ እንለፍ። ጥያቄ ቁጥር 1 ኖህ መርከቡን የሰራው ከምን ነበር? ሀ ከጎፈር እንጨት፣ ለ ከባህር ዛፍ እንጨት፣ ሐመሩሃ ከዘንባባ ዛፍ፣ መ ከደረቅ እንጨት። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ከጎፈር እንጨት ነው። ጥያቄ ቁጥር 2 ኢየሱስ በጥብርያዶስ ባህር አጠገብ እንደገና ለደቀ መዛሙርቱ ሲገለጽ ከነ ልብሱ ውሃ ውስጥ የገባው ማን ነው? ሀ ዮሐንስ፣ ለ ጴጥሮስ፣ ሐመሩሃ ማቴዎስ፣ መ እንድርያስ። ትክክለኛው መልስ ለ ጴጥሮስ ነው። ጥያቄ ቁጥር 3 ኢየሱስ ከተናገራቸው ምሳሌዎች ደጉ ሳምራዊ አይረሳም። ታሪኩ ከኢየሩሳሌም ወደ ኢያሪኮ ሲሄድ በወንበዴዎች ተደብድቦ የተጣለ ሰው ነው። እርዳታ ከማግኘቱ በፊት አልፎት የሄደው ማን ነው? ሀ ሰዱቃዊ፣ ለ ፈሪሳዊ፣ ሐመሩሃ ሌዋዊና ካህን፣ መ ፈሪሳዊና ሰዱቃዊ። ትክክለኛው መልስ ሐመሩሃ ሌዋዊና ካህን ነው። ጥያቄ ቁጥር 4 ዳዊት ጎልያድን ለመግደል ምኑን ነበር የመታው? ሀ ጉሮሮውን ሲመታው መተንፈሻ ተቆረጠ፣ ለ ግንባሩን ሲመታው ድንጋዩ በግንባሩ ተቀረቀረ፣ ሐመሩሃ ቁርጭምጭሚቱ ላይ ከመታ በኋላ ሲወድቅ አንገቱን ቆረጠው፣ መ አይኑ ላይ ሲመታው ድንጋዩ አንጎሉ ላይ ተሰነቀረ። ትክክለኛው መልስ ለ ግንባሩን ሲመታው ድንጋዩ በግንባሩ ተቀረቀረ። ጥያቄ ቁጥር 5 በጥንት ዕብራውያን ለመጀመሪያ ጊዜ ካህን ሆኖ የተሾመው ማን ነበር? ሀ አሮን፣ ለ ኤሊ፣ ሐመሩሃ ሙሴ፣ መ ዘካርያስ። ትክክለኛው መልስ ሀ አሮን ነው። ጥያቄ ቁጥር 6 ከሚከተሉት የትኛው ነቢይ ከመሠዊያው በተወሰደ ፍም ከንፈሩ ተዳርሷል? ሀ ኤርምያስ፣ ለ ሆሴዕ፣ ሐመሩሃ ሕዝቅኤል፣ መ ኢሳይያስ። ትክክለኛው መልስ መ ኢሳይያስ ነው። ጥያቄ ቁጥር 7
በዘፍጥረት 19:15 መላእክት በከተማይቱ ኃጢአት እንዳይጠፋ ሚስቱንና 2 ሴት ልጆቹን ይዞ እንዲሸሽ ያስቸኮሉት ሰው ማን ነው? ሀ ጌዲዮን፣ ለ ሎጥ፣ ሐመሮሃ ኤሳው፣ መ ሴት። ትክክለኛው መልስ ለሎጥ ነው። ጥያቄ ቁጥር 8 ቦዔዝ በተኛ ጊዜ እግሩን ገልጣ እስኪነጋ ድረስ የተኛችው ሴት ማን ናት? ሀ አብጊያ፣ ለ ኑኃሚን፣ ሐመሮሃ ሩት፣ መ ትዕማር። ትክክለኛው መልስ ሐመሮሃ ሩት ነው። ጥያቄ ቁጥር 9 በአንደኛ ነገሥት 17:6 መሰረት ከአክዓብ በተደበቀ ጊዜ ቁራዎች ይመግቡት የነበረው ነቢይ ማን ነው? ሀ ኤልሳዕ፣ ለ ሚክያስ፣ ሐመሮሃ ዳንኤል፣ መ ኤልያስ። ትክክለኛው መልስ መ ኤልያስ ነው። ጥያቄ ቁጥር 10 በማርቆስ 15:1 መሰረት የካህናት አለቆች፣ ሽማግሌዎችና ጻፊዎች ከሸንጎ ጋር ተማክረው ኢየሱስን አሳልፎ የሰጡት ለማን ነበር? ሀ ለሄሮድስ፣ ለ ለቀያፋ፣ ሐመሮሃ ለቄሳር፣ መ ለጲላጦስ። ትክክለኛው መልስ መ ለጲላጦስ ነው። ጥያቄ ቁጥር 11 በዮሐንስ 21:4 ላይ ደቀ መዛሙርቱ ሌሊቱን ዓሣ ሲያጠምዱ ካመሹ በኋላ በንጋታውም ኢየሱስ በውሃው ዳር ተገለጠላቸው። በየትኛው የውሃ ክፍል ነበር የተገለጸላቸው? ሀ በዮርዳኖስ ወንዝ፣ ለ በገሊላ ባህር፣ ሐመሮሃ በሜዲትራሊያን ባህር፣ መ በጨው ባህር። ትክክለኛው መልስ ለ በገሊላ ባህር ነው። ጥያቄ ቁጥር 12 በዮሐንስ ራእይ 22:16 የዳዊት ስርና ዘር የሚያበራም የንጋት ኮከብ ተብሎ የተገለጸው ማን ነው? ሀ አብርሃም፣ ለ መጥምቁ ዮሐንስ፣ ሐመሮሃ ሙሴ፣ መ ኢየሱስ። ትክክለኛው መልስ መ ኢየሱስ ነው። ጥያቄ ቁጥር 13 ልጇ እንዲነግስላት ከበስተጀርባ ስትሰራ የነበረችው የሰሎሞን እናት ማን ትባላለች? ሀ አብጊያ፣ ለ ቤሴሞት፣ ሐመሮሃ ቤርሳቤህ፣ መ ቤቴሳይዳ። ትክክለኛው መልስ ሐመሮሃ ቤርሳቤህ ነው። ጥያቄ ቁጥር 14 የዮሴፍና የቢንያም እናት ማን ናት? ሀ ርብቃ፣ ለ ሮዴ፣ ሐመሮሃ ራሄል፣ መ ሩት።
ትክክለኛው መልስ ሐመሮሃ ራሄል ነው። ጥያቄ ቁጥር 15 የኖህ መርከብ ስንት ሰዎችን ይዞ ነበር? ሀ 4 ለ 6 ሐመሮሃ 8 መ 10 ትክክለኛው መልስ ሐመሮሃ 8 ነው። የዛሬው የመጽሐፍ ቅዱስ ጥያቄዎችን ይህንን ይመስል ነበር። ከ15 ጥያቄዎች ስንት እንደመለሳችሁ በኮሜንት ጻፉልኝ። የሁላችሁም አየዋለሁ። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ካላችሁ ዳግም እንድንገናኝ ቻናሉ ሰብስክራይብ በማድረግ ቤተሰብ ይሁኑ። የእግዚአብሔር ቃል ለሁሉ እንዲዳረስ ዘንድ ቪዲዮውን ላይክ እና ሼር በማድረግ ለሁሉም አዳርሱት። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። መልካም ጊዜ ይሁንላችሁ።